ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዲስ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ ሁኑ። አሁን ሁለቱም መረጃዎች አለፍን፣ አብራችሁን ቆዩ። ማንቸስተር ዩናይትዶች ልምድ ያለውን ኮከብ በነፃ ዝውውር ሊለቁ ሲሆን ሁለት አማካዮችን ለማስፈረም ዝግጁ ናቸው። ማንቸስተር ዩናይትዶች በካሴሜሮ ሊፍት ቆይታ ጥርጣሬ ባለበት ሁኔታ ሁለት የፕሪሚየር ሊግ አማካዮችን ለማስፈረም እንቅስቃሴ ለማድረግ ይፈልጋሉ። ልምድ ያለው ዩናይትድ አማካይን ኮንትራቱ ሊጠናቀቅ ነው እና ኦልድ ትራፎርድን በነፃ ዝውውር ሊለቅ ዝግጁ ነው። ዩናይትድ ያንን ክፍተት ለመሙላት በራዳራቸው ላይ ሁለት ዋና ስሞች ያላቸው ይመስላል። ስካይ ስፖርት በወጡ ዘገባ መሰረት የብራይተኑ ካርሎስ ባሌባ እና የኖቲንግሃም ፎረስቱ ኤሊዮት አንደርሰን ላይ ዩናይትዶች አሁን ፍላጎት አላቸው። ዘገባው አክሎ የመሃል ፊርማ ቅድሚያ የሚሰጡት ነው ብሏል። ዩናይትዶች ፊት መስመራቸው ሙሉ ለሙሉ በማደስ ስራ የጠመዱት የክረምት ዝውውር መስኮት ነበር። አሁን ዩናይትድ በጥርና በክረምት በመሃል ሜዳዎች ላይ ፊርማ ለማድረግ ዝግጁ ነው። እንደ ባሌባና አንደርሰን ያሉ ባለተሰጦች በፕሪሚየር ሊጉ አስደናቂ ጊዜን ካሳለፉ በኋላ በእቅዳቸው ውስጥ መገኘታቸው ምክንያታዊ ነው። እነዚህ ሁለት እጩዎች በሩበን አሞሪም በኩል በቀጥታ ተጽዕኖ ሊፈጥሩ የሚችሉ እንዲሁም ገና በወጣትነት እድሜያቸው ላይ መገኘታቸው በመጪዎቹ ዓመታት ለብዙ ትልቅ ግልጋሎት ይሰጣሉ የሚል እምነት አለ ተብለዋል። በሊቨርፑል ቼልሲና ማንቸስተር ዩናይትድ ስለሚፈለገው አማካይ መረጃ ወጥቷል። ሊቨርፑል ቼልሲና ማንቸስተር ዩናይትድና ሌሎች ትላልቅ ክለቦች የክሪስታል ፓላሱን አማካይ አዳም ዋርተን የዝውውር ፈላጊዎች ተብሎ ተዘርዝሯል። ይሁን እንጂ እነዚህ ክለቦች እንደ ማንቸስተር ሲቲ፣ ቶተንሃም እና ሪያል ማድሪድ ካሉ ፈላጊዎች ጋር ፉክክር ውስጥ ይገባሉ። የፉትቦል ኢንሳይደር ጋዜጠኛ የሆነው ፔት ኦሩርኬ እንዳለው ዋርተን በውድድር ዘመኑ አጋማሽ ከሴልኸርስት ፓርክ የመውጣት እድሉ አነስተኛ ነው ብለዋል። ዋርተን በፓላስ ደስተኛ ነው እና በጥሬ የሚለቅ አይመስልም። ስለዚህ ፈላጊዎች ስምምነቱን ለመጨረስ የተሻለ እድል ለማግኘት እስከ ክረምት ድረስ መጠበቅ አለባቸው ብሏል። ኦሩርኬ በተጫዋቹ ጉዳይ እንዲህ ሲል ይናገራል። ተጫዋቹ በአሁኑ ጊዜ ክሪስታል ፓላስን ለቆ ለመውጣት ምንም አይነት መቸኮል ያለ አይመስልም። በእግር ኳሱ እየተዝናናና በየሳምንቱ በፕሪሚየር ሊግ ውስጥ እየተጫወተ ነው። ዋርታን በፓላስ ህይወት ደስተኛ ነው ይመስላል። ነገር ግን አቋሙ ሌሎች ክለቦችን ፍላጎት ይስባል። ሊቨርፑል፣ ማንቸስተር ዩናይትድ ፈላጊዎቹ ናቸው። ማንቸስተር ሲቲ፣ ቼልሲ፣ ስፐርስ እና ሪያል ማድሪድ ሳይቀር ሁሉም ከዋርተን ጋር ተገናኝተዋል። ተጫዋቹ ወደ ሴልኸርስት ፓርክ ከተዘዋወረ ወዲህ ባሳየ ብቃት የአውሮፓ ሀያል ክለቦች እሱን እያዩት መሆኑ ምንም አያስደንቅም። ምናልባት በክረምት ዋርተን ከፓላስ ይለቃል። በዚህ ጥር ግን ተጫዋቹ የሚለቅበት እድል የለም ብለዋል። ባርሴሎና የግራ መሃል ተከላካይን በጥር ዝውውር መስኮት ለማስፈረም የተመለከተው ኢኒጎ ማርቲኔዝ መልእክት ተከትሎ በቡድን ውስጥ ክፍተት እንደተፈጠረና ክፍተቱን ለመሙላት የባርሴሎና ሰዎች እየሰሩ መሆኑ ተረጋግጧል። በሮጀር ቶሬሎ ዘገባ መሰረት ሃንስ ፍሊክ የጥር የዝውውር መስኮት ሲከፈት ክለቡ ተከላካይ እንዲያመጣ ጠይቋል። ባርሴሎና በዚህ ቦታ በጣም ጥሩ አማራጮችን ይፈልጋል። በሳውዲ ፕሮ ሊግ ውስጥ አልናስር ለመቀላቀል ባደረገው ድንገተኛ ውሳኔ በክረምት የማርቲኔዝ ምትክ ማስፈረም አልቻሉም ነበር። የካታላኑ ቡድን በውድድር ዓመቱ ጥሩ አጀማመር የሚያደርግም በቅርብ ወደ ትክክለኛ ተተኪ ለማስፈረም እየሰሩ ይገኛሉ። በክረምት የዝውውር መስኮት ከፓልሜራሱ ኮከብ ሉዊስ ቤንዴቴ ጋር ተገናኝቶ ነበር። ምናልባት ይህንን ተጫዋች በጥር ለማምጣት ይሞክራሉ ተብሏል። ዘገባው አክለውም ፍሊክ በጥር ወር የተከላካይ ፊርማን ይፈልጋል። ሆኖም በጥቃቅን በጀት እየሰሩ በመሆናቸው ርካሽ አማራጮችን ብቻ የመለከቱ ይሆናል። የካታላኑ ክለብ ከቤንዴቲ በተጨማሪ በላሊጋ የሚገኙ የመሃል ተከላካዮችንም እየተመለከተ እንደሆነ ታውቋል። የአትሌቲኮ ማድሪድ ኮከብ ጁሊያን አልቫሬስ ሊዮኔል ሜሲ እና ክርስቲያኖ ሮናልዶን ጨምሮ የምንጊዜ ምርጥ ምርጥ እግር ኳስ ተጫዋቾችን ሰይሟል። ሜሲ የሀገሩ ልጅ እንደመሆኑ በአልቫሬዝ ምርጫ ውስጥ ተካቷል። ሁለት ተጫዋቾች የ2022 የፊፋ ዓለም ዋንጫን ጨምሮ ሌሎች ዋንጫዎችን ከሀገራቸው ጋር ማሳካት ችለው ነበር። ምንም እንኳን በስራቸው የመጨረሻ ዓመት ላይ ቢሆንም ክርስቲያኖ ሮናልዶና ሊዮኔል ሜሲ ዛሬ በዓለም ላይ ካሉ ምርጥ ተጫዋቾች መካከል መሆናቸውን ቀጥሏል። አርጀንቲናው አሁን በኢንተር ሚያሚ የሚገኝ ሲሆን በዚህ ዓመት በ41 ጨዋታዎች 32 ጎሎችና 17 አሲስቶችን አስመዝግቧል። ይህ በእንዲህ እንዳለ ሮናልዶ በዚህ ውድድር ዘመን ለአልናስር ባደረጋቸው ጨዋታዎች 5 ግቦችን 1 አሲስት አስመዝግቧል። ጁሊያን አልቫሬዝ ከጋዜጠኛ ኢባይ ላኖስ ጋር ባደረገው ቃለ ምልልስ በእግር ኳስ ታሪክ ውስጥ 5 ምርጥ ተጫዋቾችን እንዲሰም የጠየቀ ሲሆን አርጀንቲናው ከ5ኛ እስከ 1ኛ ደረጃ አስቀምጧቸዋል። አልቫሬዝ ሲናገርም እንዲህ ይላል። ክርስቲያኖ ሮናልዶ፣ ሮናልዶ ናዛሮ፣ አልፍሬዶ ዲ ስቴፋኖ፣ ዲያጎ ማራዶና ሊዮኔል ሜሲን ከ5ኛ እስከ 1ኛ ሰይሟል። ሊዮኔል ሜሲ በ38 ጨዋታዎች 5 የጋራ ግብ ተሳትፎችን በማስመዝገብ ከጁሊያን አልቫሬዝ ጋር ፊት መስመር መምራቱ ይታወሳል። የ2001-2004 የኮፓ አሜሪካ እና የ2002 የፊፋ ዓለም ዋንጫን ጨምሮ በርካታ ዋንጫዎችን በጋራ ማሸነፍ ችለዋል። የቀድሞ የፕሪሚየር ሊግ ኮከብ ዳኒ መርፊ ለሻምፒዮኖች የመጫወት ጣና የሊቨርፑል ተከላካዮች ሚሎስ ኬርኬዝ እና ጄሬሚ ፍሪምፖንግ ላይ ተጽዕኖ እንዳሳደረ ያምናል። ከክለቡ ጋር ተላምደው ወደ ብቃታቸው ሲመለሱ ጥሩ እንደሚሆኑም ያምናል። በቶልክ ስፖርት ላይ ሲናገር ዳኒ መርፊ የሊቨርፑል ፈራሚዎች ከክለቡ ጋር ለመላመድ ጊዜ እንደሚያስፈልጋቸውና ከመላመድ በፊት መተቸት እንደሌለባቸው የተናገረ ሲሆን አክሎም ኬርኬዝ እና ፍሪምፖንግ ከዝውውር በኋላ ጥሩ ለመስራት ሲቸገሩ የታዩ መጫወች መሆናቸውን ተናግሯል። ዳኒ መርፊ ሲናገር እንዲህ ይላል።
ለአዲሶቹ ተጫዋቾች ትንሽ ጊዜ መስጠት ያስፈልጋል። አንዳንድ ተጫዋች ከክለቡ ትልቅነት ጋር በመላመድ ረገድ ትንሽ አስቸጋሪ ጅምር ያሳያል። ይህንንም እያየን ነው። በአካልም ብዙ ዝግጁ አይመስሉኝም። ኬርኬዝ የዚህ ዋና ምሳሌው ነው። ፕሪምፖንክም እንደዚያው ነው። እኔ ያደጉት ከሌሎች የአውሮፓ ልጆች በተለየ ሁኔታ ነው። እኔ ሰርቢያዊ ነኝ፣ ስለዚህ ሁሉ ነገር በእኛ የተለየ ነው። ስለ ጫናና በሜዳ ውስጥ ስለሚሆን ነገር በቶሎ እናውቅ ነበር። እግር ኳስ ሲጮት ጥሩ መጥፎም ትሆናለህ፣ ነገር ግን አሁንም ክፍያ ታገኛለህ። እነኚህን ልጆች መጠበቅ አለብን። ከትንሽ ሳምንታት በኋላ የቡድኑ ዋናው ሰው የመሆን አቅም አላቸው፣ ስለዚህ ልንከባከባቸው ይገባል ብሏል። ሊቨርፑል የግራ መስመር ተከላካዩ በቼልሲ ካሳለፈው ጥሩ ውድድር ዘመን በኋላ አስፈርሞታል። ሃንጋሪያው የአንዲ ሮበርትሰን የረጅም ጊዜ ተተኪ እንዲሆን ነበር ያመጡት። ፍሪምፖንግ ደግሞ የአርኖልድ ተተኪ በመሆን ነበር ወደ አንፊልድ የመጣው። የአልናስር አሰልጣኝ ጆርጅ ጄሱስ ክርስቲያኖ ሮናልዶን አድንቋል። ፖርቹጋላዊ ኮከብ በዚህ ዓመት መጀመሪያ ለ40 ዓመቱ ቢሆንም የብቃት መቀነስ ምልክት አላሳይም። ሮናልዶ በእግር ኳስ ሕይወቱ የጎል አግቢነት ሪከርድም ያስችሏል። አልናስር ግን ክርስቲያኖ ሮናልዶን ካመጣ በኋላ የሳውዲ ፕሮ ሊግን ማሸነፍ አልቻለም። በሪያድ የሚገኘው ክለብ ችግሩን ለመፍታት በዚህ ክረምት ጄሱስን አሰልጣኝ አድርጎ ሲሾም እንደ ጆአው ፌሊክስ፣ ኪንግስሊ ኮማንና ኢኒጎ ማርቲኔዝ ያሉ ኮከቦችን አስፈርሟል። ቡድኑ ከ4 ጨዋታዎች በኋላ 4 ጨዋታዎች አሸንፎ የሊጉ የደረጃ ሰንጠረዥን እየመራ ይገኛል። እድገታቸው ዋናው ነገር እስካሁን በሁሉም ውድድሮች በ6 ጨዋታዎች 5 ጎሎችን ያስቆጠረው ሮናልዶ ነው። በናስር ዞን ላይ ክለቡ አሰልጣኝ እንዲህ ሲሉ ይናገራሉ። ለሮናልዶ ቅርብ እንደመሆናችን መጠን ስለሱ ብዙ እንሰማለን፣ ነገር ግን እሱ የምናውቀው በዙሪያው በመሆናችን ብቻ ነው። ሮናልዶ አሁን 40 ዓመቱ ነው። በቡድኑ ውስጥ ሁለተኛው ፈጣን ተጫዋች ነው። በሰዓት ከ25 ኪሎ ሜትር በላይ ይሮጣል። ይሄ እጅግ አስገራሚ ቁጥር ነው። በዚህ ደግሞ በትልቅ ደረጃ መጫወቱ እንደቀጠለ ነው። በሱ ሁኔታ ደስተኞች ነን ብለዋል። ክርስቲያኖ ሮናልዶ በዚህ ክረምት ከአልናስር ጋር አዲስ ኮንትራት የተፈረመ ሲሆን አዲሱ ኮንትራትም እስከ 2027 ድረስ በክለቡ ያቆየዋል። ወደ ቤተሰቦች የነበረን ቆይታ በዚያ በቃ። መልካም ምሽት።